ትንቢተ ሕዝቅኤል ምዕራፍ 12 ከቁጥር 2 ላይ እንዲህ ይላል፣ ያዩ ዘንድ ዓይን አላቸው እነርሱም አያዩም፣ ይሰሙም ዘንድ ጆሮ አላቸው እነርሱም አይሰሙም፣ አመፀኛ ቤት ላይ ናቸውና ይላል። ስለዚህ ወገኖቻችን እዚህ ታች ላይ የምታዩዋቸው ሰዎች የሚናገረውን ነገር ሰምተን እንመለስና ወደ ትምህርቱ እንሄዳለን። የሚለውን እንስማ። ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ሕዝብ ሴዶሪንግ ገብቶ መልካም። እንግዲህ 10 ሚሊዮን ብር ለሰው መድቦ ሰውን ለማደባደብ፣ ሰውን ለማጋጠም፣ ደም ለማፍሰስ፣ ሰው ሲደበደብ ለማየት፣ የሰው አጥንት ሲከሰከስ ለማየት እንደዚህ 10 ሚሊዮን ብር የሚደግፉ 5 ሚሊዮን ብር የስፖንሰር የሆኑ ሰውን የሚያደባድቡ አሉ። በጉልበታቸው የሚሞቱም አሉ። በገንዘባቸው ተመክተው ሰውን የሚያፋጁ፣ ገንዘባቸው ለመልካም ነገር የማዩ እንደዚህ አይነት ሰዎች አሉ። እሺ ይሄንን ብር ለምሳሌ ወላጅ ያጡ ህፃናት፣ ቀባሪ ያጡ እናቶች አባቶች ባሉባት ሀገር ላይ ተቀምጠን ሰውን ለማደባደብ ደም ለማፍሰስ የኔ ያህል ብር የምትመድቡ ዓይን እያላችሁ የማታያዩ የደንቆሮ ጥርቅሞች፣ እስኪ የነን ብር አንጡትና እስኪ ለነዚህ ሰዎች እናድርሰው። መልካም ስራ እንስራበት በገንዘባችን ላይ። ስለዚህ ሰውን ለማደባደብ ሰው አሁን ስደተኛ የምታደርጉ በቃ ግድ ካልተጋጠምክ ደም ካልፈሰሰ ብላችሁ ሰውየው አሁን ተሰዶ ሀገር ለቆ ነው ያለው። ስለዚህ እስኪ በገንዘባችሁ መልካም ስራ ስሩበት። ለተጎዱ ጧሪ ቀባሪ ላጡ፣ የሚበሉት ያጡ፣ መኖሪያ ያጡ ብዙ ወገኖቻችን አሉ። ለነሱ አድርጉት። እስኪ ይሄንን ብር ጥሩ ልጆች መልእክት የሚያደርሱ የሚረዱ የሚመጸውቱ ወንድሞች አሉ። እነሱንስ የሚያግዛቸው ሰው አለ። ግን ሰውን ለማደባደብ ደም ለማፍሰስ የዲያብሎስ በረከት ያደረባችሁ በገንዘባችሁ ሰውንና ሰውን የምታባሉ የምድር ባለጸጎች የሰማይ ድሃዎች መንግስቱን የማትወርሱ ለመንግስቱ እንኳን የሚያወርስ አንድ መልካም ስራ የሌላችሁ ሰዎች ይሄ መልእክት ለእናንተ ነው።